ሰላም ሰላም፣ ውድና የተከበራችሁ የፍርቲ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ስለምታደርጉልኝ ነገር ከልብ ነው የማመሰግነው። እንግዲህ የምንወደውና የምናከብረው ጆከር በድንገት እንደዚህ ሆኖ ወደ ቤት መጥቷል ማለት ነው። እኔ ግን ይሄ ድንገት የመኪና አደጋ አይመስለኝም ማለት ነው። አንደኛ የምጠረጥረው ራኬብን፣ ሁለተኛ ደግሞ ብሩክን ነው፣ የስራ ባልደረባውን ማለት ነው። እና በጣም ይፈታተነዋል ጆከር እና በሰኒ ዙሪያ ማለት ነው። እነ ብሩክ ብዙ ነገር የማያውቁት ነገር ስላለ ነው እኔ ሰኒን የኔ ያደርጋታለሁ በማለት የተነሳ በዛ ዙሪያ ነው። ሰኒና ጆከር ቢተዋወቁም ሌሎቻቸው ግን ገና አልተዋወቁም፣ አልተግባቡም ማለት ነው። ሆኖም ግን ሄኖክ አለቃቸው በጣም ጥሩና በቃ ደስ የሚል አለቃ ነው ያላቸው ማለት ነው። በነገራችን ላይ አስተዋይ ነው፣ በጣም ነው የሚያስተውለው ማለት ነው። ምክንያቱም ሰኒንና ጆከርን ያለውን ነገር ከሰማ በኋላ ሁለቱን ለማግባባት ሁለቱን ለማስታረቅ በጣም ብዙ ነገር ነው ጥረት ሲያደርግ የነበረው ማለት ነው። እና ይሄ ራሱ አንድ ትልቅ ነገር ነው። እንግዲህ እዚህ ጋር ጆከርን ሊጠይቁት መጥተው ሙዙን ይዞ እንግዲህ ጆከርዬ፣ ጆካዬ ምንህን ነው? እኔ እኮ አልሰማሁም፣ አላወቅኩም፣ ምንድን ነው እያለ እያለቀቀሰ ይገኛል። ዘወርም ብሎ ይዞላት የመጣውን ሙዝ እሱንም ለመብላት ይታደማል። በጣም ነው የሚያስቀኝ ማለት ነው። ቾብላ ለሆዱ አንደኛ ነው። እንግዲህ እዚህ ጋር አለቃው እየደወለለት ይገኛል። ሰኒ እመጣለሁ ብላለች እና እንዴት ልታደርግ ነው በማለት ደውሎ እያወራው ነበር። እንግዲህ በማይታወቅ ቾቢላ ለሰኒ ስልክ ደወለላት። ስልኩንም ስታነሳው ቾብላ ስልክ ደውሎ ጆከር የመኪና አደጋ እንደደረሰበት ሲነግራት ራሷን ሳተች፣ እየተዝለፈለፈች ወደቀች። ደግነቱ ከጎኗ ሰው መኖሩ ትላላችሁ። ከጎኗ ሰው ባይኖር ሰኒ ወድቃ እንዲሁ እንደቀራሽ ነበር። ግን ስለ ሁሉ ነገር እግዚአብሔር ይመስገን ጓደኛዋ ጽናት አብራት ስላለች አሁን በጣም ሰላም ናት። ተያይዘውም ወደ ቤት ሄዱ። ያለውን ነገር አዩት። ከሱም ጋር እንደበቶ ምን እንደተፈጠረ ሰሙት ማለት ነው። እንግዲህ ቾብላ እዚህ ጋር እንግዲህ ሆዴን አሞኛል እያለ በጣም እየተቁነጠነጠ ፈሱንም እየፈሳባቸው ይገኛል። የሚገርም ነው። አያቶ ግድልህም ተው፣ በጣም የሚገርም ነው። ግን በነገራችን ላይ እዚህ ጋር እኔ ምን አስተዋልኩ መሰላችሁ? ለሰው ልጅ ማለት ነው የትም ቦታ ይሁን የትም ቦታ እካሊኩ እንደዚህ ሆነ መባል እንደሌለበት ነው የማስበው ማለት ነው። ምክንያቱም አንደኛ ስኳር በሽታ ሊኖርበት ይችላል፣ ደም ግፊት ሊኖርበት ይችላል፣ በጣም የተለያዩ በሽታዎች ሊኖርባቸው ይችላል። እና እነዛ ሰዎች በድንጋጤ እንዴት ነው የሚሆኑት? እንግዲህ ሰኒ በሰላማዊ መንገድ እያወራች እየሄደች ነው። ዛሬ በእናትሽ ጆከር ለስራ አልመጣም፣ ምን እንደሆነ ብቻ አላቅም በማለት ለጽ እየነገረቻት ትገኛለች። በቃ እንዴት ታዲያ ለምንድን ነው አንሄድም? ስልኩም ኦፍ ከሆነ የፍቅርም ስልክ ኦፍ ከሆነ ሰላም መሆንና አለመሆኑን ሄደን ለምን አናረጋግጥም? በማለት እሷም ተስፋ ሰጠቻት። እሷም እሺ ብላ መንገዳቸውን ቀጠሉ። ሂዶም ደግሞ ያጋጠማቸው ነገር ያው በስልክ እንደሰሙት ነው ማለት ነው። እሷም አቅፈው እየየ ማለት ጀመረች። ጆከር ምንድን ነው የሆነ ያለው? ምን ሆነብኝ ነው የኔ ጌታ? ምንድን ነው የተፈጠረው? ጆከር ንገረኝ እስኪ፣ ግልጹ ንገረኝ እስኪ እያለች በጣም እያለቀሰች ትገኛለች። ጽናትንም ነኝ ሄደቃ እነሱ ሁለቱ ያውሩ ብላ ፍቅር ይዛት ሄደች ማለት ነው። እሺ ብላ እሷም ሄደች። እንግዲህ እዚህ ጋር ማፊና ሰኒ ተገናኙ። ሰኒ ያው ቅናት አለባት፣ በኃይለኛው ቅናት አለባት። ግን ምንም ማድረግ አይቻልም። እንግዲህ ጆከር ጋር አምሽታ እዚህ ራሄል ስትጠብቃት አምሽታ ራሄልም እንቅልፍ ወሰድ አደረጋት ሶፋ ላይ እንደተኛሽ ማለት ነው። በጣም ይቅርታ እህቴ
ሳልነግርሽ እንደዚህ እኮ ተፈጥሮ ነው፣ ጆከር የመኪና አደጋ ደርሶበት ነው በማለት እኔ ስራ ቦታ አይደለም ያመሸሁትኝ ብላ ተናገረች። ራኬብም ለኃላፊዋ ደውላ ለምንድን ነው እስካሁን ድረስ እህትዬ ለምንድን ነው ያልመጣችው በማለት ስትጠይቀው እንዴ ወደ ቤት አልመጣችም እንዴ ለምን ብሎ ጠየቃት። እንዴ እኔ ጥያቄ እየጠየቁ እንዴት አንተ መልሰን ትጠይቀኛለህ በማለት ደግማ መለሰችለት። እንግዲህ ያው ቀስ ብላ ሰኒ ገብታ ለእህቷ ብርድ ልብስ ይዛላት መጣች። ሳሎን ቁጭ ብላ ሶፋ ላይ እንደተኛች እሷም አላስችላትም። ሄደችና መጣችና አለበሰቻት። ስታለብሳት እሷም ብትታለች ከእንቅልፏ ምንድን ነው እስካሁን ድረስ ለምንድን ነው ያመሸሽው? ተይኝ ብዬሽ አልነበረ እንዴ? ሲጀመር ስልክሽስ ለምን ሲደውል አታነሽም ስትላት አይ ስልኬ ባትሪ ዘግቶ ነው፣ በጣም ይቅርታ እህቴ ስላስጨነኩሽ በማለት ተናገረቻት። እንግዲህ እሷም እሺ አለች። በቃ እኔ እንሄድና እንተኛ ስትላት እሺ ብላ አብራት ታጓዙ ተኙ። እንግዲህ እዚህ ጋር ስልክ እያወራች እንዳለ ራኩን ብሩክ መቶ ከጀርባዋ አስደነገጣት። የብሩክ ተንኮል የብሩክ ነገር እኔ ምንም ግራ ነው የሚያጋባኝ ማለት ነው። በጣም ነው እያስጠላ እየመጣበት ብሩክ ማለት ነው። ምክንያቱም አንድ ሰው እኮ ሲፈልግና ሳይፈልግ ያው ድራማ ስለሆነ ምንም ማድረግ አይቻልም ማለት ነው። እንግዲህ ያው ጮብሌ መቶ ቁጭ ብሎ እያጫወተው ይገኛል ማለት ነው። ማፊም ጆከር ባጠገብ ቁጭ ብላ እሱን እያየች ትገኛለች ማለት ነው። እና ጽናት ሄደች ምሩ ጋር ሄዳ ያለውን ነገር ነገረቻት። ጆከር እንደታመመ የመኪና አደጋ እንደደረሰበት እየነገረቻት ትገኛለች። እንዴት የመኪና አደጋ ሊደርስበት ይችላል? ለምን በማለት እሷም ተደናግጣ ጥያቄ አቀረበችላት። እንግዲህ እዚህ ጋር ኃላፊው የት ልትሄጂ ነው ብሎ ጠየቃት። አይ እዚህ ነው በቃ ጆከርና የታሪክ ልንጣ ሲላት በቃ እሺ ከሰዓት ፈቅድልሻለሁ፣ ከጆከር ጋር ያለሽን ጊዜ አሳልፊ፣ በጣም ደስ ብሎኛል ሁለታችሁ በእንደዚህ አይነት ሁኔታ ስላየኋችሁ እና በቃ ዛሬ ፍቃድ ፈቅጄልሻለሁ፣ ከሰዓት ወደ ስራ አትመለሺ በማለት ነገራት። እሷም እውነትህን ነው ብላ ጠየቀችው።